ግን ዩኒቨርሲቲ አልገነባን። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ባለፉት 8 ዓመታት 35000 ገደማ መዋዕለ ሕፃናት ገንብተናል። 35000 ግን ዩኒቨርሲቲ አልገነባን። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራው ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንተሪ ስንገነባ፣ ሃይስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። ቅዳሜና እሁድ ሲመጣ ልጆቼን ዋና ላስዋኛቸው፣ ስፖርት ላሰራቸው፣ ባስኬትቦል ላጫውታቸው እያሉ በቅርብ ርቀት ልጆቻቸውን ይወስዳሉ። እኔም እንደዛ አይነት እድል አጋጥሞኝ ያውቃልና ያስቀናል። በውጭ ዓለም እንደዚህ ያለ ቦታ ልጆች ሄደው ሲዝናኑ፣ ሲሰለጥኑ፣ ሲዋሃዱ ስታይ መቼም ያንን ነገር በሀገሬ ማየው የሚል ቁጭት ይፈጥራል። ምክንያቱም ሰውን ለመስራት ክላስሩሙ ገብቶ የሚነገረውን አድምጦ ያንን ሸምድዶ ፈተና አልፎ ብቻ ሰው አይሰራም። ሰው የሚሰራው ከጎኑ የተቀመጠው ሰው ሲያለቅስ ምን ሆንኩ መጠየቅ ሲችል፣ ሲበድል ይቅርታ ማለት ሲችል፣ ሲያጠፋ ማለት ነው። ደግሞ ሲመሰገን ምስጋና መቀበል የሚችል ሲነካካም የራሱን ፍላጎት የራሱን መብት መከላከል የሚችል ሆኖ በሶሻል ኮሄዥን ሲሰራ ነው። ያንን የሶሻል መስተጋብር የማይችል ከሆነ ቀለም ብቻውን የተሟላ ትውልድ አይፈጥርም። ኢንቨስት ሳናደርግ ያማረ ጉዳይ መጠበቅ ከንቱ ምኞት ነው።